በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ናችሁ። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባከበርን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁ ሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር አምላክ በፈጠረው አንደበት ሁሉ ዛሬም ዘወትርም የተመሰገነ ይሁንልን። አሜን። ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል፣ ቅዱሳን መነኩሳት እንደየክብራቸው እንደየማረጋቸው የከበሩና የተመሰገኑ ይሁንልን። አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሳይገባን እንዲገባን አድርጎ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ የተመሰገነ ይሁን። አሜን። እግዚአብሔር አምላክ ከቅዱሳኑ ከጻድቃን ከሰማዕታት ረድኤት በረከት ይክፈለን። እንኳን ለቅድስት ሥላሴ ወርኃዊ በዓል በሰላም አደረሰን አደረሳችሁ። አሜን። እንዲሁም በነገው ዕለት ታስበው የሚውሉ አባ ጳውሊ መስተጋድል፣ አባ ሕዝቅያስ ጻድቅ፣ ቅዱስ ሚናስ ሰማዕት፣ ቅዱስ ሄሌነሲ ሰማዕት እንዲሁም ወርኃዊ በዓላቶች ቅዱስ ስሉስ አብ ወወልድ ወመንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባሕታዊ አለቃ፣ አባ ዳንኤል ዘገዳም ሲሐቲ፣ አባ ጳውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ ማለት ነው። ከነሱ ከቅዱሳን ከሰማዕታት ከጻድቃን ረድኤት በረከት ይክፈለን። አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ቸርነቱና እንደ ምሕረቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ በድጋሚ የተመሰገነና የከበረ ይሁንልን። አሜን አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ድንገት ቢፈቅድልን የቅድስት ሥላሴን ሰይፈ መለኮት መጸለይ እንጀምራለን። አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በክብር ከፍ ከፍ የሚል እግዚአብሔር እናመሰግነዋለን። እግዚአብሔር የጌትነቱ ምስጋና ገንዘቡ ነው። ያለ ትላንት ቀዳማዊ ያለ ነገ ዳህራዊ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታት ሁሉ ያለ ካም ፈጠረ። የቸርነቱ ኅብረት የማይለካ ቅድመ ዓለም የነበረ እሱ ለዘላለም ይኖራል። እግዚአብሔር በጌትነቱ የተመሰገነው በአካል ሶስት ሲሆን በመለኮት ግን አንድ ነው። ለሕይወት የማይቻላቸው እሳት ሊዳስሱት የማይቻል የኃይል መንፈስ ነው። ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ ነው። እንደ መለኮቱ አምላካችን እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድ በአንዲት ስግደት ይሰገድለታል። ለእሱም ክብር ምስጋና ይግባው ለዘላለሙ አሜን። እግዚአብሔር በገናንነቱ ታላቅ ነው። ሦስት ስም አንድ እግዚአብሔር ሰማይና ምድር በቃሉ የፈጠረ ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ እሱ ከሃሊ ነው። እግዚአብሔር በቅድስናው የተቀደሰ ነው። ሶስት አካል አንድ ባህሪ ነው። ለአነዋወሩ ጥንት ወይም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለውም። የማያበድሩት ባለጸጋ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። ኃያላን የማይነሱበት ጽኑ ነው። የትዕቢተኞችን ቅጥ የሚያደቅ ኃያል ነው። አንደበት ሁሉ ለሱ ይገዛል። በሰማይም ቢሆን በምድር የሚመስለውና የሚስተካከል የለም። እርሱ ብቻ ኃያል ስልጣን በእጁ የተያዘ አምላክ ነው እንጂ ለዘላለሙ አሜን። ያው እግዚአብሔር ልጅ ከድንግል ማርያም ከስጋዋ ስጋዋ ከነፍሷ ነፍስ ነስተህ ሰው የሆንክ ጌታ ኢየሱስ ክርስቶስ ወይ በዚች በዛሬቱ ዕለት ወደ እኔ ና። ጌታ ኢየሱስ ክርስቶስ ወይ መጥተህ እርዳኝ፣ አድነኝ፣ ኃጢአቴን ሁሉ አስተስርይልኝ። የሚያስደነግጥ መለኮታዊ መብረቅ፣ የተንቦገቦገ መለኮታዊ ፍም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ክቡድ የሆነ እብነ መለኮት፣ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንቦገቦግ መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ፣ ስኩር መለኮታዊ ኃይል፣ መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ ዘጽ፣ የረቀቀ መለኮታዊ ስልጣን ወይም ኃይል፣ መለኮታዊ ብልጭታ፣ ነጸብራቅ፣ የሚያበራ መለኮታዊ የብርሃን ጸዳል፣ የተሳለ መለኮታዊ ሰይፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በሌ መለኮታዊ መሳር፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ ተኩስ መለኮታዊ ቀስት፣ ተኩስ መለኮታዊ ሙቀት፣ ነበልባልን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናናነት፣ የአድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን፣ እውነት በእውነት ለዘላለሙ አሜን። ሰይጣንን ቀጥቅጦ ያጠፋው ጽኑ በትር ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ የገሃነመ እሳት ጠባቂ ጭፍሮችን ያስደነገጣቸው እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለም ሁሉ ላይ ያበራ እውነተኛ ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የማይፈርስ ጽኑ አዳራሽና ለወገኖቹ መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ ሰባት፣ ዓይኖቹ ሰባት፣ ራሶቹ 10 የሆኑ ለመስዋዕት የቀረበና ወይም የተዘጋጀ እሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ስለ ቤተ ክርስቲያን የተሞሸረ የተሰቀለ እርሱ ኢየሱስ ክርስቶስ ነው። በዕለተ ዓርብ በመስቀል ላይ መዓዛው የጣፈጠ ንጹሕ መስዋዕቱን የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ በቁስሉና የዋጀን በትንሣኤው ያረጋግጠን ያስበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ አፍርሶ በመስቀሉ ሰሌዳ በደሙ ቀለምነት የሕይወታችን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅና ጸሎት ልመና
ኃጢአታችንን ያስተሰርይልንና በደላችን ይደመስስልን ዘንድ ለምነው። ዳግመኛም በመጥምቁ በመለኮት ቅዱስ ዮሐንስ ጸሎት፣ ቅዱስ ጊዮርጊስ ጸሎት፣ በአባታችን በተክለ ሃይማኖት ጸሎትና በአባታችን ገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት፣ በአባታችን በጸጋ ኢየሱስ ጸሎትና በዮስጣቴዎስ ጸሎት፣ በደናግልና በመነኮሳት ጸሎት፣ በሊቀ መላእክት ቅዱስ ሚካኤል ጸሎት፣ የደስታ አብሳር በሚሆን በቅዱስ ገብርኤል ጸሎት፣ የአምላክ አቃቤ ሆት በሚሆን በቅዱስ ሩፋኤል ጸሎት፣ እንዲሁም በአፍኒንና በሳሙኤል ጸሎት፣ ልብም የሚያስደስት በቅዱስ ራጉኤል ጸሎት፣ በቅዱስ ፋኑኤል ጸሎት፣ በሱራፌልና በኪሩቤል ጸሎት፣ የሥላሴን ዙፋን በተሸከሙ በአርባዕቱ እንስሳት ጸሎት፣ የስሉስ ቅዱስን መንበር በሚያጠኑ በ24ቱ ካህናተ ሰማይ ጸሎት፣ በ99 በነገደ መላእክት ጸሎት፣ በአናባይ ላይፍ መላእክት ጸሎት፣ በቅዱሳን መላእክት ሁሉ ጸሎት፣ በሊቃነ መላእክት ጸሎት፣ በቀደሙ አባቶች ነቢያት ጸሎት፣ እግዚአብሔር ደስ ባሰኙት በ24ና በሰብዓ አርድእት ጸሎት፣ በጻድቃንና በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ዳግመኛም ከአንደበቴ እሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በወልድ መንፈስ ቅዱስ መለኮታዊ አንድነት ሰይጣናት ወደ እኔ እንዳይቀርቡ አውግዛቸዋለሁ። አሁንም እኩያን አጋንንት፣ ስንኩለኞች፣ አስማተኞች የሆኑ ሰዎች ሁሉ ከእኔ ይርቁልኝ ዘንድ አውግዛቸዋለሁ። በአብ እታምናለሁ፣ በወልድም እጠበቃለሁ፣ መንፈስ ቅዱስን ከለላ መጠጊያ አደርጋለሁ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ጌታ ኢየሱስ ክርስቶስ በመስቀል ላይ በተቸነከረባቸው በአምስቱ ቅንዋተ መስቀሉ የሞት መርዝ እንደተሻረና እንደበረሰ የሰይጣን ኃይል እንደተቀጠቀጠ እንደዚሁ ወደ ነፍስና ወደ ሥጋ እንዳይቀርቡ የሟርተኞች መድኃኒታቸው ይብረስ፣ የአጋንንት ኃይላቸው ይድከም ለዘላለሙ አሜን። ከአፌ እሳት ሰይፍ የሚወጣ የሚመዘዝ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ መለኮታዊ አንድነት ወደ ነፍስና ወደ ሥጋ እንዳይቀርቡ አጋንንትን አዋግዛቸዋለሁ። ለየሆነ አጋንንት የራስ መታትና ፍልጠት፣ የሆድ ቁርጠትና የእግር ቁርጥማት፣ የጎን ውጋት ወይም መጋኛ ወባ፣ እንዳድሞ ቡዳ፣ መናፍስት፣ ርኩሳን፣ የዓይኖች የእጅ የሰሙ ሟርተኞች ሁሉ ከእኔ ይርቁልኝ ዘንድ አውግዛቸዋለሁ። በአብ እታመናለሁ፣ በወልድ እማጸናለሁ፣ በመንፈስ ቅዱስም መጠጊያ አደርጋለሁ። አቤቱ አምላኬ ኢየሱስ ክርስቶስ ወይኔ ባህርያን ገብረ ማርያምን ከመከራ ሥጋ ከመከራ ነፍስ ተሰውረኝ ዘንድ ስለምንና ስማለድህ ልቦና ይጽናብኝ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በማመን ከምስጋና ሀገር ይህን ሦስትነት በሥላሴ ስም አምናለሁ። በኃይል በመመካት የሚጣላኝ የእግዚአብሔር ቃል ከመሬት ላይ ጣለው። በልህ የሆኑ መለኮት ሰይፍ አንገቱን የደም ስር ይዝጋው አሜን። ከብዙ መታመን ጋር በሥላሴ ስም ሦስትነት አምናለሁ። በመደፋፈር የሚቃወመኝ እግዚአብሔር ቃል ሰውነቱን ያፈረሰው። በልህ የሆነ መለኮት ሰይፍ አንገቱን ይሰይፈው አሜን። አንድነት ሦስቱነት ከመዋጋር በሥላሴ ስም ሦስትነት አምናለሁ። በተቃውሞ የሚጻረረኝ እግዚአብሔር ቃል ኃይሉን ያድክመው። በልህ የሆኑ በመለኮት ሰይፍ አንገቱን ይበጥሰው አሜን። ከንጹህ ምስጋና ጋር በሥላሴ ስም ሦስትነት አምናለሁ። ጸብን በመጫር የሚጣላኝ ጠላቴን እግዚአብሔር ቃል ይደምስሰው። በተሳለ መለኮት ሰይፍም አንገቱን ይገርስሰው አሜን። ከብዙ ዝማሬ ጋር በሥላሴ ስም ሦስትነት አምናለሁ። አስቦና አስቦ የሚጣላኝ ጠላቴን እግዚአብሔር ቃል ከክብሩ ያዋርድ። የተሳለ መለኮት ሰይፍም አንገቱን የሚጠረው ያለ አንዳች መጠራጠር በሥላሴ ስም ሦስትነት አምናለሁ። አጥብቆ ሊጣላ የፈለገውን ጠላቴን እግዚአብሔር ቃል ከመሬት ላይ ጥሎ የዘረው። በተሳለ መለኮት ሰይፍ አንገቱን ይነቀው። ያለማመንታት በሥላሴ ስም ሦስትነት አምናለሁ። ተናግሮ የሚያስቀይምን ጠላቴን እግዚአብሔር ቃል ከችግር ላይ ጣለው። በተሳለ መለኮት ሰይፍ አንገቱን አስጨንቆ ይበጥሰው። ያለማቃለ በሥላሴ ስም ሦስትነት አምናለሁ። ጠላቴን እግዚአብሔር ቃል ከስሮ ይንቀለው። በተሳለ መለኮት ሰይፍ አንገቱን ይግደለው አሜን። ያለምንም ቅሬታ በሥላሴ ስም ሦስትነት አምናለሁ። የሚተነኳኮለኝን ጠላቴን እግዚአብሔር ቃል ይኮነነው። በተሳለ መለኮት ሰይፍ አንገቱን ያወራርደው። ያለምንም ማፈግፈግ በሥላሴ ስም ሦስትነት አምናለሁ። ጠበኛውን ጠላቴን የእግዚአብሔር ቃል ይውጋው። በተሳለ መለኮት ሰይፍ አንገቱን ያጣቀው አሜን። ያለምንም ተድሮ በሥላሴ ስም ሦስትነት አምናለሁ። ወዳጅ መስሎ የጠፋ የፈለገውን ጠላቴን የእግዚአብሔር ቃል ይቅሰፈው። በተሳለ መለኮት ሰይፍ አንገቱን ይቁረጠው አሜን። ያለመዋሸት በሥላሴ ስም ሦስትነት አምናለሁ። ደንፍቶ ሊያጠቃ የሚመጣውን ጠላቴን የእግዚአብሔር ቃል ይቸንክረው። በተሳለ መለኮት ሰይፍ አንገቱን ሙሉ ደሙን ያፈሰው አሜን። ያለምንም ማወላወል በሥላሴ ስም ሦስትነት አምናለሁ። በማወዝና በመጠላላት ጠላቴን የእግዚአብሔር ቃል ይገንዘው አፉን የሚዝጋው። በተሳለ መለኮት ሰይፍ አንገቱን ይቆልምመው። ያላንዳች ዕለታ በሥላሴ ስም ሦስትነት አምናለሁ። በትዕቢት የሚቃወምን ጠላቴን እግዚአብሔር ቃል ይገፍትረው። በተሳለ መለኮት ሰይፍ አንገቱን ይቀንጥሰው አሜን። ያለምንም ጉድለት በሥላሴ ስም ሦስትነት አምናለሁ። በእንግዳ ተመስሎ ሊያጠፋ የመጣውን ጠላቴን እግዚአብሔር ቃል ነቃ ወርደው። በተሳለ መለኮት ሰይፍ አንገቱን ይገድለው። ሦስትነት ከአንድነት አንድነት ከሦስትነት ባለመለየት በሥላሴ ስም ሦስትነት አምናለሁ። መልሶ መላልሶ የሚያጠቃኝ ጠላቴን እግዚአብሔር ቃል ይቀጥቀጠው። በተሳለ መለኮት ሰይፍ አንገቱን ይሰንጥቀው አሜን። ያለማጓደል በሥላሴ ስም ሦስትነት አምናለሁ። ወዳጅ መስሎ የሚቃወም ጠላት እግዚአብሔር ቃል ፈጽሞ ይገስጸው። በተሳለ መለኮት ሰይፍ አንገቱን ይቅጨው። ያለምንም ረፍት በሥላሴ ስም ሦስትነት አምናለሁ። የሚዘልፈኝ የሚሰድበኝ ጠላቴን እግዚአብሔር ቃል በጥፊያ ወደ ገደል ይጣለው። በተሳለ መለኮት ሰይፍ አንገቱን ይቅሰፈው አሜን። በመለኮተ ቅድስት ሥላሴ ጠላት የተደምሶ ይጠፋል። ጊዜ በአምልኮትና በፍጹም ምስጋና በሥላሴ ስም ሦስትነት አምናለሁ። በአብ ስም አመልካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስ ስም እባረካለሁ። በጉልበቴ ተንበርክኬ እየሰገድኩ ከሁሉ በላይ የሆነ አምላክ አንድ እግዚአብሔር ነው። በመለኮት የኃጢአትን እሾህና ረዝራዡን የሚያቃጥል ከብርቱ ጠላት ተኩላ ጽን በሆነች ኃይሉ የሚያድን እሱ ነው። ጊዜና ዘመን ያልተቀደማቸው አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም እታመናለሁ።
የማይከፋፈል ሶስት ገጽ፣ አንድ አመለካከት፣ አንድ አምሳለ ቡሩካነ ቃለ ሥላሴ በአንድነት በሶስትነት ለዘላለም ጸንቶ ይኖራል። ወልድ ዋህድ እግዚአብሔር በሁሉ ዘንድ በአካል ሁሉ በምን ቅድመ ዓለም የነበረ ለዘላለም የሚኖር በሱ ስም አምናለሁ። እንቅልፍ ድካም የሌለባቸው ትጉሃን የሰማይ መላእክት አሸናፊ እግዚአብሔር የትነት ምስጋና በሰማይና በምድር በመላ በመሆኑ ቅዱስ ቅዱስ እየተባለ ትመሰግናለህ እያሉ ይማልደዋል። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በዚህ በመለኮታዊ መጽሐፈ ሰይፍ መለኮትን የባሪያህን ገብረ ማርያም ከመከራ ሥጋ ከመከራ ነፍስ ጠበቀኝ ለዘላለሙ አሜን። ይሁን ይደረግልን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ጥቅምት 7 በዚች ቀን ጻው ከሚባል ሀገር የሆነ የከበረ አባት አባ ባውላ አረፈ። ይህም ቅዱስ ከታናሽነቱ መስተጋደ መነኩስ ሆነ። የሚኖረውን በላይኛው ግብጽ ባለ በንጽና ገዳም ነው። ስሙም ሕዝቅኤል የሚባል ረድን አለው። እርሱም ስለ ትሩፋቱና ስለ ተጋድሎው ምስክር ሆነ። ይህ አባ ጳውላ ስለ ክርስቶስ ፍቅር ራሱን 7 ጊዜ ገድሏልና፣ ስለዚህም ለመጀመሪያ ራሱን በእንጨት ላይ ዘቅዝቆ በመስቀል 40 መዓልት 40 ሌሊት እንደተሰቀለ ኖረ። ደሙም በአፍንጫው ፈሰሰ። ነፍሱም አሳለፈ፣ ለእግዚአብሔርም ከሞት አስነሳው። ሁለተኛም ዓሣዎችና አንበሪዎች እንዲበሉት ራሱን ከባህር ጨመረ። እነርሱ ግን አልነኩት፣ በባህር ሰጥሞ ብዙ ወራት ኖሮ ሞተ። ክብር ይግባውና ጌታ ኢየሱስ ክርስቶስ ዳግመኛ ከሞት አስነሳው። ሶስተኛ ጊዜ ራሱን በአሸዋ ውስጥ ደፍኖ ሞተ። ጌታችንም አስነሳው። አራተኛም በውስጥ ስለታሞች ድንጋዮች ካሉበት ረጅም ተራራ ላይ ወጥቶ ራሱን ከተራራ ወደታች ወርውሮ ተንከባለለ። የተሳሉ ድንጋዮች በስጋው ሁሉ ተገብተው ሞተ። ረዱም ያለቅስለት ነበር። ጌታችን መጥቶ ከሞት አስነሳው፣ አጽናናው። አምስተኛ ከረጅም ዛፍ ላይ ወጥቶ ከስለታም ድንጋይ ላይ ራሱን ወረወረ። ከሁለትም ተከፈለ፣ ሞተ። ያን ጊዜም ጌታችን አስነሳው። ስድስተኛ ራሱን በእግሮቹ ውስጥ አስሮ 40 መዓልትና 40 ሌሊት እንዲህ ሆኖ ሞተ። እግዚአብሔር መልአኩን ልኮ ከሞት አስነሳው፣ አጽናናው። ሰባተኛ ከውሃ ጉድጓድ ውስጥ ገብቶ እጆቹን ዘርግቶ 40 መዓልትና 40 ሌሊት በመቆም ሞተ። ክብር ይግባውና ጌታ አስነሳው፣ እንዲህም ብሎ አጽናናው። ወዳጄ አባ ባውላ ሆይ ራስን 7 ጊዜ እስከምትሞት እስከምትቀድ ድረስ ሰውነትን ደከምህ፣ እንግዲህ ድካምህ ይብቃ። አባ ባውላም ለመድኃኒታችን እንዲህ ብሎ መለሰልኝ። ጌታዬ ሆይ ስለከበረው ስምህ እደክም ዘንድ ተወኝ። አንተ አምላክ ስትወር ስለኛ በመከራ ደከም፣ ስለ ሰው ወገን ሞት፣ ለኛ አይገባም ነበር። በቸርነት የማዳን ስራ ሰራህልን እንጂ። ጌታችንም ካጽናናው በኋላ ከእርሱ ወደ ሰማይ ወጣ። ከዚያ በኋላ አባ ብሶይ ወደ ንጽና ገዳም ሄዱ። ከአባ ባውላ ጋር ተገናኘ። ጌታችንም ለአባ ባውላ ተገልጾለት ስጋ ከአባ ብሶይ ጋር በአንድነት ይኖራል። ሁለቱም ባረፉ ጊዜ ስጋቸው በአንድነት ኖረ። ወገኖቹም የአባ ብሶይ ስጋ ወደ አስቄጥስ ገዳም ሊወስዱ በወደዱ ጊዜ በመርከብ ጫኑት። መርከቢቱ ግን መንቀሳቀስ እምቢ አለች። ከዚያ በኋላ ተመልሰው የአባ ባውላን ስጋ አምጥተው በመርከብ ላይ ጫኑ። ያን ጊዜ መርከቢቱ ተጓዘች። እንዲሁም የቅዱሳን ስጋቸው ወደ አስቄጥስ ገዳም አድርሰው በአባ ብሶይ ቤተ ክርስቲያን ውስጥ በአንድነት አኖሩ። እስከዛሬም በዛ ይኖራል። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የቅዱሳን ሰማዕታት የሚናስና የሃሊሲ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ በአንድ ተቀበለው ሁልጊዜ የሚያገለግሉን ኃይለ ምሕረት ያሳስተው በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ወደ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ የሚያዳምጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።